እንግዲህ ዛሬ አየር ልንቀበል ወደ ውጪ ልንወጣ ነው። ዱባይ አንቺ አቤት የኔ ጌታ ምን አይነት ቁጣ ነው? ወደ አየር መቀበል ወደ ውጪ እየሄድን ነው። ከግቢ እየወጣን ነው። አንዳንዴ ግን በጣም ይሞቃል። ቢሞቅም ግን ቤት ውስጥ በጣም ስለሚደብር አሁን ደግሞ የውጭውን በር እየከፈትን ነው። የውጭውን በር ከፈትን። ከዛ ወጣን። ይሄ የውጭው አጥር ነው። ወጣን። ከዛ ውጭው ይሄን ይመስላል። በጣም ይሞቃል። ግን ቢሞቅም ደግሞ ቤት ውስጥ በጣም ስለሚያስጠላ እዚህ ጋር ሾፌራችን መኪና እያጠበ ነው። አይኔ ጄ አቢሩ በሻሬ ይሄን ይመስላል። ግን ያው ሲወጣ አንዳንድ ነገር ይታያል ማለት ነው። ያው ቢደብርም አንዳንድ ነገር ይታያል። ቢሞቅም ማለት ነው። ያው ከቤት ይሻላል። አየር አለው። ከቤት ይሻላል ብዬ አስባለሁ። ሁሌ ቤት ደግሞ ዝም ብለን ይኸውም ያው እንግዲህ አንዳንዴ ነው የሚፈቀድልን እንጂ እሺ አይሉም። አንዳንዴ አልፎ ነው የሚፈቀድልን እንጂ አይወዱም ማለት ነው። እዛ አልፎ ነው። እዚህ ጋር እናቋርጣለን። አውራ ጎዳናውን እንግዲህ ዱባይ በጣም ነው የምትሞቀው። ማታ አትልም። አሁን ግን ከምሽቱ 1 ሰዓት ነው። ግን ቀን ነው እንደምታዩት። ማታ ግን 1 ሰዓት ነው። አሁን 1 ሰዓት ነው፣ ግን ቀን ነው የሚመስለው። ውጪው እንደዚህ ቀን ይመስላል፣ ግን ማታ 1 ሰዓት ነው ከምሽቱ ማለት ነው። በጣም የሚገርም ነገር ነው። እኔ እያደር ዱባይ ጨለማ ሊጠፋ ነው እንዴ? እያደር ጨለማ ሊጠፋ ነው እንዴ እያልኩ ነው። ወላ ማታ 1 ሰዓት ተኩል ምናምን ድረስ ጨለማ የለም። ቀን ነው የሚመስለው። በጣም እየገረመኝ ነው። ግን ያው ይሞቃል። በ1 ሰዓትም በጣም ነው የሚሞቀው። ግን ከቤት ደግሞ ይሻላል። ውጪ ያው አንዳንዴ ሲደብረን ስንከፋ እንግዲህ እቺ የዱባይ ጎዳና ይሄንን ትመስላለች። ፍጣ እንላለን በሰፈራችን ጎዳና ላይ ማለት ነው። እንደዚህ ብለን ነው የምንሄደው። ይሄን ይመስላል። ያው በእርግጥ እነሱም ሰዎቹም ዝም ብለው ነው የሚሄዱት። ማታ በእግር ዝም ብለው ይሄዳሉ። ለምንድን ነው ዝም ብለው የሚሄዱት? እንደ ስፖርት ነው። ዝም ብለው ነው የሚሄዱት። በቃ እንደ ስፖርት ዝም ብለው ይሄዳሉ። ማታ ማለት ነው። በዚህ ሁሉም በቃ ቤት ውስጥ ያለነ ቤተሰብ በሙሉ አሮጊቷም፣ ሽማግሌው፣ ወጣቶቹም ልጆቹም ዝም ብለው ይህንን ጎዳና ይሄዳሉ ማለት ነው። እንደ ስፖርት ያው ሰውነት ለመቀነስ በቃ አንዳንዴ ሰውነት ለመቀነስ እንደዚህ እንሄዳለን። ዝም ብለን በቃ እንሄዳለን። እንደዛ ነው። ይሄም ደግሞ ሁሌ ሻይሉ ስራ ስለሆነ አንዳንዴ ያው ሰውነታችን ስትራቦ ምናምን እንዳያደርግ ዝም ብለን እንሄዳለን። ይሄም ዱባይ ስለሆነ ነው እንጂ ሌላ ቦታ አይፈቀድም። በእርግጥ አሁን ጎዳና አቋርጬ ወደዚህ ቤት ጓደኛ ያለች እሷ ጋር ጎራ ልል ነው ማለት ነው። እሷ ጋር ጎራ ላለው ጓደኛዬ ነው ያለችው እዚህ ቤት። ጎራ ብዬ ጠራታለሁ ማለት ነው። እንደምታዩት እዚህ ቤት ነው ያለችው። ዝም ብሎ አረብ ሀገር ማንኳባ እዚህ ቤት ጓደኛ ያለች ማለት ነው። ዝም ብዬ እገባለሁ ማለት ነው። እንግዲህ እገባለሁ። እንዴት እንደሚያምር ግቢያቸው ያያችሁ መሆን አለበት።